Hello guys, how are you? Are you fine? Okay, today I am going to teach you about modal verbs. About modal verb የሚለው verb እንማራለን። modal verb ምንድነው? ውስጡ ምን የያዘ ነው የሚለው ነገር ዛሬ እንማራለን። እሺ modal verb የተለያዩ ፎርሞች አሉ። እነሱ ደግሞ ሜን ፎርሞቹ 10 ናቸው። ከዛም ደግሞ ሰሚ ሞዳል ቨርብ የሚባል አለ። እሱ ሌላ ቀን እናያለን። ስለዚህ እነዚህ 10ዎቹስ ምን ናቸው የሚለው እናያለን። እነሱ ደግሞ ካን፣ ኩድ፣ መስት፣ ሜይ፣ ማይት፣ ዊል፣ ውድ፣ ሻል፣ ሹድ፣ አውት ቱ ሌሎችም አሉ ማለት ነው። እነዚህ ሞዳል ቨርብ እየተባሉ ይጠራሉ። ሞዳል ቨርብስ are along with a main verbs to indicate ability, necessity, possibility, obligation, permission, advice, request. በደንብ ተመልከቱ። ሞዳል ቨርብ ራሳቸው ችለው አይቀመጡም ወይ ደግሞ ራሳቸው ችለው ሴንተንስ አይሰሩም። ምን ያስከትላሉ ማለት ነው? ሜን ቨርብ። ሜን ቨርቡ ደግሞ ቤዚክ ዋን ዘ ቤዚክ ሜን ቨርብ ነው የሚያስከትሉት ማለት ነው። ቨርብ ዋን ነው የሚያስከትሉት ማለት ነው። ኦኬ ምን ለማድረግ ነው የሚጠቀሙ? ሴንተንስ ለመስራት የፈለጉት ምንድነው? ሌላ ነገር እንዲሰሩም ወይ ደግሞ ትርጉማቸው የሆነ ቀየር አድርገው እንዲነግሩም ይነግራሉ ማለት ነው። ለምን ጉዳይ አቢሊቲ ማለት ምን ማለት ነው? የሆነ ችሎታ ያሳያሉ። ኔሴሲቲ ግዴታነት፣ በቃ የሆነ ግዴታነት አስፈላጊነቱ ማለት ነው ይነግራሉ። ፖሲቢሊቲ ወይ ደግሞ የምናምላክለትም ያመለክታሉ ማለት ነው። ኦብሊጌሽን ወይ ነው ግዴታ መሆኑም ያመለክታሉ። ፐርሚሽን የሆነ ፍቃድ እንድትሰጥም ይጠቅማሉ ማለት ነው። አድቫይስ የሆነ ምክር እንድትሰጥም ያደርጋሉ ማለት ነው። ሪኮስት የሆነ ልመና በፖላይት ያለው ልመና እንዲሆንም ያደርጋሉ ማለት ነው። and other uses of modal verbs are present in English. Okay, እስኪ modal verb come before main verbs and always use the base verb after all modal verbs ይለናል። ምን አለ? modal verb come before main verbs and always we use the base verb always after all modal verbs. ሁሌ ምን ያስከትላሉ ማለት ነው? base verb ያስከትላሉ። አስቀድመው ይመጣሉ። ምን ያስከትላሉ ማለት ነው? main verb ያስከትላሉ። main verb ደግሞ base one the basic one verb one ማለት ነው። ስለዚህ ራሳቸው ችለው አይቆሙ ይብያቸዋለሁ። ሁሌ ምን ያስከትላሉ? verb one ያስከትላሉ። base one basic verb ማለት ነው። እሺ ኤግዛምፕል እንሂድ እስኪ። ኤግዛምፕል ምን ይላል ይሄ? I can swim አለ። አሁን አቢሊቲ ነው የሚያመለክተው። ካን የሚለው ለስዊም አስከትሎ መጥቷል። ስዊም verb ነው፣ ካንም ሞዳል verb ነው ማለት ነው። ስለዚህ አቢሊቲ ያመለክታል። ካን መዋኘት እችላለሁ የሚል ትርጉም ደግሞ አለው። I can swim ያ። ወደ ሁለተኛው ኤግዛምፕል እንሂድ። you can use my pen አለ። you can use my pen አሁን ካን ምን ትችላለህ የሚል ትርጉም አለው። አቢሊቲ ወይ ደግሞ የሆነ ምን ማለት ነው? ፍቃዱ እየሰጠው ነው። ትችላለህ የኔ እስክሪብቶ መጠቀም ትችላለህ እኮ እያለው ነው። ትችላለህ የሚል ትርጉም አለው ማለት ነው። ስለዚህ ምን አለው? you can use my pen የኔ እስክሪብቶ መጠቀም ትችላለህ። አጥቻለሁ ገለ ብሎታል መሰለኝ። ኦኬ ወደ ኤግዛምፕል ሰሪ እንሂድ። could you pass that pen አለው። አሁን የኔ እስክሪብቶ ትችላለህ ብለዋል መጀመሪያው አይደለ? አዎ እስከሰላልፈው ገለ ለማለት ከተፈለገ ትህትና ያለው ኩድ ምን ያመለክታል? ትህትና ያለው ፖላይት ያለው ልመና ነው እያቀረበ ነው። እስክሪብቶ ማስተላለፍ ትችላለህ ወይ ወደዚህ እያለው ነው። ምን አለ? could you pass that pen ያ እስክሪብቶ ወደዚህ ማስተላለፍ ትችላለህ ወይ የሚል ትርጉም አለው። ስለዚህ could you የሚለው ትህትና ያለው እንዲሆን አደረገው ማለት ነው ሴንቴንስ። ኦኬ ወደ አራተኛው ኤግዛምፕል እንሂድ። you could wear your jacket you could wear your jacket ጃኬት መልበስ እኮ ትችላለህ እያለው ነው። ትህትና ያለው ነው፣ ፖላይት ያለው ነው። you could wear your jacket አሁን አንድ ጓደኛው በርዶት እያለ በቃ በረደኝ ገለ ምንድነው የሚያደርገው እያለ እየተጨነቀ ሲያዩ አይ ጃኬት እኮ መልበስ ትችላለህ ለምን አትለብሰውም ብሎ ለማቅረብ ትችላለህ የሚል ትርጉም አለው አይደለ? ይሄ መልበስ እኮ ትችላለህ you could wear your jacket ጃኬት መልበስ ትችላለህ የሚል ትርጉም አለው። ትህትና ያለው ሆኖ ግን ትችላለህ ይለዋል። ስለዚህ could
ሞዳል ቨርብ ነው ዌር ሜን ቨርብ ቤዝ ቨርብ ነው ኦኬ ጃኬቱ መልበስ ትችላለህ የሚል ትርጉም ደግሞ አለው ወደ አምስተኛው ኤግዛምፕል እንሂድ when I was a kid አለ when I was a kid ልጅ እያለሁ እያለ ነው I could play with my friends I could play with my friends አሁን ይሄኛው past tense ነው የሚያመለክተው could የማን past tense ነው የካን past tense ነው ስለዚህ ያለፈ ነገር ነው የሚያወራው ምክንያቱም የመጀመሪያው ሴንቴንስ ምንድነው የሚያመለክተው ያለፈ ነገር when I was a kid ማለት ልጅ እያለሁ እያለ ነው በአሁን ሰዓት እየተደረገ ማለት አይደለም I could play with my friends ልጅ እያለሁ ጓደኞቼ ጋር እጫወት ነበረ የሚል ትርጉም አለው ስለዚህ past tense ማለት ነው እንደዚህ ያደርግ ነበር ይችል ነበር እንደዚህ ያደረኩ እንደዚህ ያደርግ ይችል ነበር በቃ ምጫወተው ሁኔታ ነበረ እያለ ነው ስለዚህ በደንብ ተመልከቱ ማለት ነው ስድስተኛው ኤግዛምፕል you should see a doctor ጓደኛው ምን ሆኖ ነው በጣም አሞታል መሰለኝ ምን አለው you should see a doctor ብትታየው ይሻላል የሚለው ማነሱም ያቀርበለት ነው ምክር ወይ ደግሞ አድቫይስ እየሰጠው ነው እዚህ ላይ በደንብ ማየት ያለባችሁ አድቫይስ ነው እየሰጠ should አብዛኛው ጊዜ አድቫይስ ላይ ነው ፓርቲሲፔት የሚያደርገው ስለዚህ ምን አለው you should see a doctor ብትታየው ይሻላል ምክር መሰል ጣል እያደረገለት ነው አይ ሁኔታው እንደ አየሁት ከሆነ ዶክተር ብትታየው ይሻላል እየመከረው ነው ምክር እያቀረበለት ነው ማለት ነው should ሞዳል ቨርብ ሆኖ ምክር እያቀረበለት see ሜን ቨርብ ነው ቤዚክ ቨርብ ማለት በዶክተር ብትታየው ይሻላል የሚል ትርጉም አለው ወደ ሰባተኛው ኤግዛምፕል እንሂድ ሰባተኛው ኤግዛምፕል ምን ይላል we should fix this road አሁን እርስ በርሳቸው ምክር እየተሰጣጡ ነው ምን አለ we should fix this road መንገዱ በጣም አሸጋሪ ሆኖ መሰለኝ መንገዳቸው በጣም እያሸገራቸው ስለሆነ ይሄ መንገድ ብናስተካክለው ይሻላል ይላል በቃ ምክር እየሰጠ ነው ለራሱ ይሁን ጨምሮ ለሌላውም እንደዚህ ብናደርገው ይሻላል እንደምክር ነው የምናገረው ያለው ግዴታ አይደለም ምን አለ we should fix this road we should fix this road ይሄ መንገድ ብናስተካክለው ይሻላል ሳይሻል አይቀርም እያለ ነው ምክር እየሰጠ ነው እንደ ምክራዊ ሐሳብ እያቀረበ ነው እሺ ስለዚህ መንገዱ ብናስተካክለው ይሻላል የሚል ትርጉም አለው we should fix this road ማለት ምክራዊ ሐሳቡ እያቀረበ ነው ማለት ነው ሰውየው ስብሰባ መሰለኝ እዛው አካባቢ መንገዳቸው አሸግሯቸዋል ኦኬ አሁን ወደ እንሄዳለን ወደ ስምንተኛው እንሄድ you must wear a uniform ይላል አሁን ግዴታ ነው ኦብሊጌሽን ያሳያል must የሚለው ግዴታ ነው የሚያሳየው አይደለ auxiliary verb ነው የትኛው must የሚለው wear ደግሞ base verb ነው አስከትሎት ያለ ማለት ነው must መጀመሪያ መጣ እንደገና wear አስከትሎታል ማለት ነው you must wear a ዩኒፎርምህ ግዴታ መልበስ አለብህ ይላል ተማሪ ነው መሰለኝ ሰውየው ልጅየው ስለዚህ ተማሪ ከሆነ እኮ እኛ እንደምናቀው ከሆነ ዩኒፎርም መልበስ አለበት ግዴታው ነው አይደለ የተማሪ የልብስ ደንብ መልበስ ግዴታው ነው ማለት ነው ስለዚህ ሰውየው ምን አለ ያለበሰ ሆኖ ወይ ያን ተማሪ ያለበሰ መጥቶ መሰለኝ ወደ ትምህርት ቤት ምን አለው you must wear a uniform ግዴታ ዩኒፎርም መልበስ አለብህ እያለ ነው ግዴታ ዩኒፎርም መልበስ አለብህ እያለው ነው ማለት ነው ኦኬ አለብህ እያለው ነው ማለት ነው እሺ እኔ ጋር ናችሁ አንዴ ላቋርጣችሁ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ ሰብስክራይብ ሳታደርጉ አትውጡ ለዚህ ቻናል ቤተሰብ ለመሆን ባካችሁ ኤግዛምፕል ኤክሰለንት ኦኬ ኤግዛምፕል 9 I will call you later አለ I will call you later ቆይቼ እደውልልሃለሁ የሚል ትርጉም አለው ምን አለ I will call you later እስኪ በሉ I will call you later ቆይቼ እደውልልሃለሁ አሁን ፕሮሚስ እየገባለት ነው ወይ ደግሞ የሆነ ማነሱም ይያለው ነው በቃ ቆይቼ እደውልልሃለሁ አሁን ፍቃድ እየሰጠው ነው ማለት ነው ፍቃድ ማለቴ የሆነ ፕሮሚስ ወይ ደግሞ ቃል እየገባለት ነው ማለት ነው ቆይቼ እደውልልሃለሁ የሚል ትርጉም አለው እሺ will
ሞዳል ቨርብ ነው ማን አስከትሏል ኮል የሚል ሜን ቨርብ ወይ ደግሞ ቤዚክ ቨርብ አስከትሏል ማለት ነው ወደ 10ኛው ኤግዛምፕል እንሂድ I will come here tomorrow ይሄም ምንድነው ቃል እየገባ ነው በቃ ነገ እመጣለሁ ወደዚህ ትንቢት ነው እያወራ ያለው ማለት ነው ሞዳል ቨርብ ማን ነው እዚህ will ለማን አስከትሏል come የሚል ቨርብ ወይ ደግሞ ሜን ቨርብ አስከትሏል ማለት ነው I will come here tomorrow ነገ ወደዚህ እመጣለሁ የሚል ትርጉም አለው ወደ 11ኛው ኤግዛምፕል እየተረዳችሁ ነው በደንብ ግንዛቤ ወሰዱባካችሁ ሞዳል ቨርብ ምንድነው የሚል መልስ ስለሚመልስላችሁ በደንብ እዩ ራሳችሁም ደግሞ የተለያየ ሞዳል ቨርብ ተጠቅማችሁ የተለያየ ሴንተንስ ኮንስትራክት ማድረግ ስለምትችሉ ይሄኛው ግንዛቤ ከወሰዳችሁ ነው እሺ ወደ 11ኛው ሄደናል I will help you with that I will help you with that አሁን ኦፈር ያደረገው ነው ወይ ደግሞ የሆነ ቃል እየገባለት ነው ኦፈሪንግ ያደርጋል ማለት ነው ለመስራት እገዛ ያቀርበለት ነው ለትንቢታዊ እገዛ ቀጣይሲ ስለሱ የተመለከተ አግዛለሁ ያለው ነው እንግዲህ ከሱ ጋር የተያያዘ እኔ አግዛለሁ የሚል ትርጉም አለው ምን አለው I will help you with that okay 12ኛው ኤግዛምፕል if I were you አለ አንተ ቢሆን ኑሮ ምን ይላል I would buy it if I were you I would buy it wow አንተ ቢሆን ኑሮ እገዛት ነበር ምኑን እሱን ነገር እገዛው ነበር እያለ ነው ስለዚህ ይህ ምንድነው የሚያመለክተው ስለ ኮንዲሽን ነው የሚያወራው ያለው ማለት ነው ኮንዲሽናሊ በቃ አንተ ቢሆን ኑሮ ኮንዲሽኑ እሱ መሆን አይችልም ግን ኮንዲሽን ታይፕ 2 የሚባል ነገር አለ እሱን እንሰራዋለን ባይዘው ስለሱ ነው የሚያመለክተው አንተ ቢሆን ኑሮ እገዛው ነበር እሱን ነገር እገዛው ነበር የሚል ትርጉም አለው አይደል if I were you I would buy it ስለዚህ ኮንዲሽኑ ቢሆን ኑሮ ግን አልሆነም ሊሆንም አይችልም ግን አደርገው ነበር ቢሆን ኑሮ እያለ ነው ኮንዲሽን ነው የሚያወራው ያለው ስለዚህ would ለማን አስከትሎ መጥቷል ባይ የሚል ሜን ቨርብ ወይ ደግሞ ቤዝ ቨርብ አስከትሎ መጥቷል would ሞዳል ቨርብ ነው ባይ ቤዝ ቨርብ ነው ኦኬ አንተ ቢሆን ኑሮ እሱን ነገር እገዛው ነበር የሚል ትርጉም ደግሞ አለው ኦኬ ወደ 13ኛው ኤግዛምፕል እስኪንለ may I go to the restroom አለ may I go to the restroom ወደ ማረፊያው አዳራሽ መሄድ ይችላል ወደ ማረፊያው ክፍል መሄድ ይችላል እያለ ነው ምን አለ may I go to the restroom አሁን ፖላይት ነው የሚያሳየው ፍቃድ ሆኖ ፍቃድ እየጠየቀ ነው ሪኩዌስት ግን ፖላይትሊ በሆነ መንገድ ማለት ነው may I go to the restroom ወደ ማረፊያው ክፍል መሄድ እችላለሁ ወይ ጥያቄ እየጠየቀ ነው ሪኩዌስት እያደረገ ነው ስለዚህ ፖላይትለት ወይ ደግሞ ትህትና ባለው መንገድ ነው እየጠየቀ ያለው ስለዚህ እየተረዳችሁ ትሆናላችሁ እገምታለሁ ተስፋም አደርጋለሁ እሺ ወደ ማረፊያው አዳራሽ ወይ ደግሞ ክፍል መሄድ እችላለሁ ወይ የሚል ትርጉም ደግሞ አለው ኦኬ የመጨረሻውና 14ኛው ኤግዛምፕል እንሂድ it might rain tomorrow አለ it might rain tomorrow ነገ የምናምላች ዝናብ ይዘንብ ይሆናል የምናምላችነት ነው by the way it might rain tomorrow የምናምላችነት ያመለክታል እሺ bring an umbrella አለው የምናልባች ነገ ዝናብ ይዘንብ ይሆናል ስለዚህ umbrella ብትይዘው ይሻላል ያዘው ያለው bring an umbrella ያዘው umbrella ያዘው ነገ ዝናብ ይዘንብ ይሆናል እኮ ምንድነው የሚያመለክተው እዚህ ላይ mate ምንድነው የሚያመለክተው probability እያመለከተ ነው ማለት ነው ስለዚህ ይህ ሞዳል ቨርብ ምን እንደሆነ አይተናል ሞዳል ቨርብ ብዙ አይነት ሞዳል ቨርብ አሉ ሰሚ ሞዳል ቨርብ አሉ እነሱም እየራሳቸው እንሰራለን ይህ ቪዲዮ ደግሞ ግንዛቤ ሰጣችኋል ብዬ እገምታለሁ ሰጣችኋል እንደሆነ ደግሞ ተስፋ አደርጋለሁ ስለዚህ ይህ ቪዲዮ ተወዱታላችሁ ብዬ ደግሞ ተስፋ አደርጋለሁ ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much